ሙሴ ሕዝቡ ተሰብስቧል። ወደ እግዚአብሔር ተራራና ነው ቃሉ ተሰጥቶናል። ከባርነት ነፃ አውጥቷቸው። አዎ ታላቅ ስሙ ይከበር። ይሰማ። አዎ ይሰማ። የእስራኤል ሕዝቦይ ይችን ቀን አስታውሷት። የእግዚአብሔር ጠንካራ እጅ ከባርነት ነፃ አውጥቷቸዋል። የእግዚአብሔር የተከበረ ይሁን። የእግዚአብሔር የተከበረ ይሁን። የእግዚአብሔር የተከበረ ይሁን። እግዚአብሔር ስም የተባረከ ይሁን። የኔ ጋር ይሸከመዋል። ወደ ሞት ነው ማመራው። ምንም ጥቅም የለው ይሄ ነገር። ግድ የለም፣ በአዲሱ ምድር ልደትህን ታገኛለህ። ምን ያህል ምሽትና ቀን ትጸልያል? አልሰማም እኮ። የእነርሱን ሬሳ ጨፍልቄ ሐውልት እሰራልሃለሁ ልጄ። የእያንዳንዱ ባሪያ ሬሳ በረሃው ላይ ይቀራል። የእነዚህን ባሮች ሳቅ ጩኸት ነው የማደርገው። የሙሴንም ስም እንዲያስታውሱ አድርጋቸዋል። በእኔ ጋሪ ተጨፍልቀው ያልቋታል ሁሉ። በራስህ እጅ ግደለው እሱን። አሁን ነጋሪት ይጎሰር። ወደ ከተማዋ በሮች ላኩ በፍጥነት። እናንተ ደግሞ ጋሬን አዘጋጁ። የምትፈልጉትን የቤተ መቅደስ ሀብት አመጣላችኋለሁ መልሼ። መልሰህ ይዘህልኝ ና። በእርሱ ደም አብለጭልጫ። እሺ አድርገዋል። ከራስሽ ሰዎች ጋር ተቀላቀይ። ለአምላካቸው ሞት ወደፊት፣ ለአምላካቸው ሞት ወደፊት። ከበራው ይመስለኛል። የፈረስ ድምጽ ይመስለኛል። አዎ እዛ ጋር ተመልከት። የፈርዖን ሰረገላዎች ናቸው።
ከዚህ በረሃ ከዛው ወንዝ ነው የሚታይ። ግድ የለም ሌሎችን እናስጠንቀቃቸው። ኢያሱ ነው። ኢያሱ እኮ ነው። ነጋሪቱ የኢያሱ ነው። ዕቃችሁን ይዛችሁ ተነሱ። ዕቃችሁን ይዛችሁ ተነሱ። ኢያሱ ምንድነው? የፈርዖን ሰረገላዎች ናቸው። ስሙኝ ስሙኝ፣ በዚህ ልታቆሟቸው የምትችሉት ይመስልዎታል? ሰዎቹን እንዲገደሉ ነው የምትፈልጉት? ሙሴ፣ ምንድን ነው? የፈርዖን ሰረገላዎች መጡ። እንዴት አድርገን ነው በጋሪ የምናልፈው ባህሩ? ኢያሱ ሕዝቡን ተመለሱ በላቸው። ወዴት? ወደ ባህሩ አይደለም፣ ወደ እግዚአብሔር። ይሄ ሰውዬ ሞት ነው የሚያመጣባችሁ። መጡ፣ ያው እየመጡ ነው። በዚህ ሙሴን ውቀሱት። በድንጋይ በለው፣ በድንጋይ በለው። ሙሴ ነው ሊያስጨርሰን ነው። ያስጨርሰን። የሙሴ አምላክ ወደ ኋላ ማፈግፈግ የሚችል አይመስልም። አስር ጊዜ እግዚአብሔርን ኃይል አይታችኋል፣ ግን አሁንም ትጠራጠሩታላችሁ። የውሸት ነብይ ነው የሚያወራላችሁ። ወደ ሞታችሁ ነው የሚያመራ። አትመኑት። ሙሴን አዳምጡት። እርሱ የእግዚአብሔርን ፍቃድ ነው የሚነግራችሁ። እኔ አናግራችኋለሁ ህዝቡን እንዳይጎዱ። አይሻይሉሽም፣ አይቀበሉሽም። እንድንሞት የምታደርገን በአንተ ምክንያት ነው። የእግዚአብሔርን ምሕረት የምትጠይቁት ቆማችሁ አይደለም። እሳት፣ ይሄ የእግዚአብሔር ኃይል። በሏቸው። ታላቁ ሰው እሳቱን ልንቋቋም አንችልም። ቤተሰቦቻችሁን፣ ንብረቶቻችሁን ሰብስቡ። ወዴት ነው የምንሄደው? ባህር ውስጥ ልትሰጥም ነው እንዴ? ስማ፣ ፈርዖኖች አይመለሱም እኮ። ተረጋጉ። ካሁን በኋላ የፈርዖን ጋሪዎችን አታዩ። እግዚአብሔር ሆይ እጅህን በዚህ ባህር ላይ ያሳርፍ። አሁን እግዚአብሔር ነው የከፈተው። ስሙ የተመሰገነ ይሁን። በውሃው መሃል ውሰዳቸው። ውሃውን ከፈተላቸው። የእኛን መንገድ በሳት ዘጋው። ከእግዚአብሔር ጋር ሰው መፋለም አይችልም። ግድ የለም፣ በሀፍረት አንመለስም። እንሂድ። እመኑ፣ በእርሱ ድንቅ ያደርጋል ጌታ። በረዳ አዝንቦ ጠላት የመታ ውቅያኖስ ጥልቁን ፈጥኖ ያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ፣ በእርሱ ድንቅ ያደርጋል ጌታ። በረዳ አዝንቦ ጠላት የመታ ውቅያኖስ ጥልቁን ፈጥኖ ያተነነ ነገር
አዝንቦ ጠላት የመታ ውቅያኖስ ጥልቁን ፈጥኖ ያተነነ ነገር ለወጠ ሁሉ በርሱ ሆነ። ግድ የለም ታሙት ስለ ሕይወታችሁ ስንል ከዚህ እናያለን። ተራራው ነደደ፣ ሸለቆ ታወከ፣ ዝግባው ተሰባብሮ አለቱ ደቀቀ። የአሕዛብ ጣዖታት በፊቱ ረገፉ፣ በስሙ የታመኑ ወጀቡን ቀዘፉ። እንሂድ ቶሎ በሉ። ሙሴ ሰዎች እንዳያዩ ዛፍ ትልቅ አለት ላይ ውጣ። ጌታ መድኃኒዓለም ፍቅር ነው ዘላለም፣ ደግ አባት ለልጁ ሁሌ ተዘርግታ ትኖራለች እጁ። እሳቱ ከሰመ። እንከተላቸው። ቁም። ይሄ የፈርዖን ሥራ አይደለም፣ የልኳንዳ ሥራ እንጂ። ግደሏቸው። ሁላችሁም ስሙት፣ ወደፊት። ሙሴን ግን በሕይወት ይዛችሁልኝ ነው። ሰይጣን አፍሯል ዛሬ ወንድው ይነዋወጥ በታላቅ ዝማሬ። ተመልከቱ፣ ፈረሶቹ እየመጡ ነው። ሰረገሎቹ እየመጡ ነው። ገና እንዘምራለን። ከምንሞት ግብጾችን ብናናግር አይሻልም ነበር? የእግዚአብሔር ኃይል የሚዳፈር ማን ነው? ከንፋሱ ጋር ሁሉም ይነግሳል። ባህሩም ሸፈናቸው። ካንተ በላይ ማን አለ?
እግዚአብሔር ከዘላለም እስከ ዘላለም ያው። እስራኤልን ከቀይ ባህር ወደ ሲና በረሃ ይዟቸው ሄደ። ከተራራውም ጀርባ አረፉ። ሙሴም በተራራ ላይ ነበር። በዚያም ሲቆይ እስራኤል ተሰባሰቡ፣ ክፉንም ምክር መከሩ።